ከእሳት አርከፍካፊው ድራገን አንስቶ እስከ በራሪው ሰው ከቻይና የላቦራቶሪ ፍጥረታት እስከ ባለክንፉ ፈረስ ብቻ ምን አለፋችሁ ጊዜያችሁን ብቻ አውሱን እንጂ የማልነግራችሁ ጉድ የለም። ዛሬ በዚህ ፕሮግራም በአፈ ታሪክ የሚነገሩና መኖራቸውን የማናውቃቸውን ፍጥረታት በካሜራ እይታ ውስጥ የገቡትንና ወቸው ጉድ የሚያስብሉ ልዩ ልዩ ቪዲዮዎችን ይዤ ወደ እናንተ ቀርቤያለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ ቻናሉንም ሰብስክራይብ በማድረግ መጀመር ብቻ ነው። በራሪው ሰው በመንገድ ላይ በመንቀሳቀስ የነበሩ ሰዎችን አድርቆ የሚያስቀር አንድ ነገር በሰማዩ ላይ ታየ። ይህም ሙሉ ለሙሉ ሰው እንደሆነ ለመለየት የማያስቸግረው በራሪ አካል ትልቅና ሰፊ ክንፎቹን ዘርግቶ በሰማዩ ላይ ያለ ከልካይ እየበረረ ይታያል። አብዛኞቹ ምን አይነት ፍጥረት መጣብን ቢሉም የታሪክ አጥኚዎች ግን ምናልባት በግሪክ ሜቴዎሎጂ ላይ በብዛት የሚጠቀሰው የሰውን መልክና የንስርን ክንፍ እግር እንዲሁም ሰውነት ያለው ሄርፒ ሊሆን ይችላል ብለዋል። ቪዲዮ አጭርና ትንሽ ቢሆንም አብዛኞችን ግን አስደንቆ አልፏል። ይህ በራሪ አካል የነፋሳት መንፈስ እንደሆነ የሚነገርለት ሄርፒ ነው ወይስ ሌላ? ሬን ስካይ ድራገን በዚህ ደመናና ዝናብ በሸፈነው ሰማይ ላይ ይህ በምስሉ ላይ የምትመለከቱት የወፍ ዝርያ የሚመስል የሚበር ነገር ይታያል። ረጅም ጭራና ትልቅ ክንፍ ያለው ፍጥረት አስተውሎ ላየው ግን ከአንዳች ነገር ጋር ይመሳሰላል። ድራጎን በዚህ ጭጋጋማና ጉም በሞላበት ሰማይ ላይ በግርማ ሲበርና ሲሽከረከር ለሚመለከተው ሰው ፍርሃትን ይጭራል። ታዲያ ይህ ድራጎን መሰል ፍጥረት ለትንሽ ደቂቃ በሰማዩ ላይ ከታየ በኋላ ወደ ላይ ከፍ ብሎ ይበራል። ዳግም አልታየም። ዩኒኮርን ሳይቲንግ ይህ እንግሊዛዊ ገበሬ በማለዳ ያጋጠመው ነገር በሕይወቱ የማይረሳው ቀን ሆኖ አልፏል። ይህም በእርሻ ማሳ ውስጥ በቪዲዮ እንደምታዩት ሁለት ፈረሶች ሳር እየጋጡ ይመለከታል። አንደኛውና ቀላ ያለ መልክ ያለው ፈረስ የሱ ቢሆንም ነጩን ግን ያለ ዛሬ አላየውም። ፈረሱን ለማየት ሲጠጋውና ፈረሱም ፊቱን ሲያዞር ግን ልዩና አዲስ ነገር ይመለከታል። በፊቱ ግንባር ላይ አንድ መጠነኛ ርዝመት ያለው ቀንድ አለበት። ወደሱም ሲጠጋ በፊቱ አቅራቢያው ወዳለ ጫካ ገብቶ ይሰወራል። ይህ ለማመን የሚከብድ ትዕይንት የያዘው ቪዲዮን ግን የዓለም ሕዝብ አጋርቷል። በዓለማት ሁሉ የሚነገርለት ዩኒኮርን በዚህ ሰው የእርሻ ማሳ ውስጥ ተገኝቶ ይሆን እንጃ። ፔጋሰስ ጊዜው እንደ አውሮፓውያኖቹ አቆጣጠር በ2002 ዓመተ ምህረት አንድ ቪዲዮ ክሊፕ ይለቀቃል። ይኸውም ነጭና ሁለት ሰፋፊ ክንፎች ያሉት ፈረስን ለመያዝ እየታገሉ ያሉ ሁለት ሰዎችን የሚያሳይ ነው። የሚገርመው ደግሞ ቪዲዮ በተለቀቀ በቀጣዩ ቀን ከኦንላይን እንዲወርድ ተደረገ። ይህ አስቸጋሪና ወደ ላይ ክንፎቹን ዘርግቶ ሲበር የሚያሳየው ቪዲዮ በጠፋ በሳምንቱ ሌላኛው ቪዲዮ ተለቀቀ። ይኸውም ደግሞ ከቀድሞ ቪዲዮ ጋር ተመሳሳይ የሆነ ይህ ባለክንፉ ፈረስ ተረጋግቶና በሰው እየተዳበሰ የሚያሳይ ለምን እንደሆነ ባይታወቅም አሁንም ከኦንላይን ላይ እንዲሰርዝ ተደረገ። በመንግስት ደረጃ ይሄን ያክል ትኩረት እንደተሰጠው የተመለከቱ ሰዎች በነገሩ ይበልጥ ጉጉትና ጥያቄ ቢፈጠርባቸውም ምንም አይነት ማብራሪያም ሆነ ምላሽ አልተሰጠውም። በጥንታዊ የግሪክ ሜቴዎሎጂ የሚታመነውና ከሜዱሳ ደም የተፈጠረው ፔጋሰስ እውነት በዚህ ጫካ ውስጥ ተገኝቶ ይሆን? እንግዳው ፍጥረት አንድ ለየት ያለ ፍጥረት በምሽት ሰማይ ላይ ሲበር በካሜራ እይታ ውስጥ ይገባል። ይህም ፍጥረት የሌሊት ወፍ መሳይ ክንፍና የሚያበሩ አይኖቹ ሲታዩ ፍርሃትን ይጭራል። ምን እንደሆነ በእርግጠኝነት መናገር ባይቻልም እንግዳ ፍጥረት እንደሆነ ግን በግልጽ ይታያል። ሁማን ፌስድ ብላክበርድ በፔሩ በምትገኝ ጸጥ ባለና ነፋሻማ የአንድ ሰው ጓሮ እንጨት አናት ላይ አስፈሪ ጥቁር ቁራ መሰል ወፍ ተቀምጦ ይታያል። የሚገርመው ደግሞ ከሩቅ ሲታይ ቁራ ቢመስልም ቀረብ ብሎ ለሚመለከተው ግን ምንነቱን እንኳን ለመግለጽ የሚከብድና ስሜት አልባ የሆነ የሰው ፊት መሳይ ቅርጽ ያለው ነው። ይህ እንዲህ ብሎ ለመናገር የሚያዳግተው የወፍ ዝርያ መሳይ ፍጥረት የሚቀርጸውን ሰው እንኳን ሳይፈራ ለረጅም ደቂቃዎች ከተቀመጠ በኋላ ተነስቶ በሯል። ማውንቴን ሳይድ ዊንግ ክሬቸር በአንድ ትልቅ የጉብኝት ጉዞ ላይ ለየት ያሉ ብሔረሰቦችን ለመጎብኘት የተገኘው ቱሪስት የአካባቢውን መልክዓ ምድር በመቅረጽ ላይ ነው። በአንድ ተራራማ ቦታ ላይም አንድ ለየት ያለ ምስል ያስተውላል። ታዲያ ካሜራውን ጎላ አድርጎ ሲመለከት እውነት ሊሆን ይችላል ብሎ ለመገመት የሚያስቸግርና ለማመን እንኳን የሚከብድ አንድ የተለየ ፍጥረት ይመለከታል።
ረጅምና የተወጠሩ ክንፎቹን ዘርግቶ የሆነ ነገር እያላመጠ ያለ ቆየት ካሉና ከምድር ላይ ከጠፉ ፍጥረታት መካከል አንዱ የሆነው ድራጎን ጋር ሙሉ ለሙሉ ተመሳሳይ ነው። የአካባቢው ነዋሪዎች መስዋዕት የሚሰውለትና ጣዖታቸው አድርገው የሚያመልኩት ተራራ መሃል ይህ ፍጥረት መታየቱ ደግሞ ምናልባት ብዙ ያላወቅናቸው ነገሮች እንዳሉ ማሳያ ሆኖ አልፏል። ፎረስት ሻዶ ድራገን። ይህን ቪዲዮ ለሚመለከተው ሰው ከአንድ የፊልም ቪዲዮ ላይ የተቆረጠ ምስል ሊመስለው ይችላል። ነገሩ ግን ሌላ ነው። በጫካ ስነ ህይወት ላይ ጥናት ለማድረግ የሄደ ተመራማሪ በሰማይ ደመና መሃል እሳት ነገር የተመለከተ ይመስለዋል። ካሜራውንም አውጥቶ መቅረጽ ይጀምራል። በድንገት ግን የእሳት ጎርፍ ከሰማይ ወደዚህ ተራራማ ደን ላይ ሲወርድና የእሳቱ መነሻ ከአንድ በራሪ አካል አፍ ውስጥ እንደሆነ ይታያል። በዚህ ጨለማና በእሳቱ መካከል በጉልህ እንደሚታየው ሰፊ ክንፎቹና ግዙፍ ሰውነቱ አሁንም ከድራጎን ጋር ፍጹም ተመሳሳይ ነው። ይህ ቪዲዮ ከተለቀቀ በኋላ ታዲያ ብዙ ሰዎችን ያስገረመና ምናልባት ትልልቅ የሚባሉ ሰደድ እሳት መንስኤዎቻቸው እንደሌሉ ከምናስባቸው ኦልድ ክሬቸር እሳት ተፊ ፍጥረታት ሊሆን ይችላል አስብሏል። ቻይኒስ ላብ ግሪፍን። በቴክኖሎጂዎቿ የረቀቀችውና ዲኤንኤ ብቻ በመጠቀም የፈለኩትን እንስሳ መፍጠር እችላለሁ እስከ ማለት የደረሰችው ቻይና ከዛሬ 7 ዓመት በፊት የተለቀቀ አንድ ቪዲዮ በዓለም ዙሪያ መነጋገሪያ ሆኖ ነበር። ይህም በምስሉ ላይ የምትመለከቱት ትልቅና የምን እንደሆነ እንኳን ለማወቅ የሚያዳግት እንቁላል ሲሰበርና ከውስጡም አንድ መንቁር ያለው ወፍ መሳይ እንስሳ ሲወጣ ያሳያል። የሚያስገርመው ታዲያ ይህ አልነበረም። ካሜራውን ይዞ የሚንቀሳቀሰው ከዚህ ቻይናዊ ጀርባ በመስታወት ማቆያ ውስጥ የሚታዩት ፍጥረታት ነበሩ። ይህ በጥንታዊ መጠሪያቸው ግሪፊን የሚባሉትን የሚመስሉና ክንፍና የአእዋፍ መንቁር ነገር ግን የአንበሳ መሳይ 4 እግር ያላቸው ፍጥረታት በግልጽ ይታያሉ። ምናልባት ይህ ላብራቶሪ እኛ የማናውቃቸውና እንደጠፉ የሚነገርላቸውን ፍጥረት ፈጥሮ የሰው ልጅ ከማስጨረሱ በፊት ይህንን ቻናል ሰብስክራይብ በማድረግ ቤተሰብነታችንን እናጠንክር። ግራውንድ ፍላይንግ ክሬቸር። በምሽት ፓትሮል በማድረግ ላይ የነበረ ሴኩሪቲ ጋርድ አንድ ምንነቱን ለመለየት የሚያስቸግር ለየት ያለ ፍጡር ከመሬት በላይ ተንሳፎ ይታየዋል። ይህም ትክክል ያልሆነ ተፈጥሮ ያለውና ሲታይ እንኳን የሚረብሽ ስሜት የሚፈጥረው ይህ ፍጥረት ምን ይሁን ምን ባይታወቅም ይህ ቪዲዮ ግን ለብዙ የአካባቢው ነዋሪዎች በምሽት ከቤት እንዳይወጡ ምክንያት ሆኗቸው ነበር። አንድ ላይክና አንድ ሰብስክራይብ ቀጣይ ቪዲዮ ለመስራት ምክንያት ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም።